የለቅሶ ቤት ንፍሮን እንዴት ይጣፍጣል ወለታ ቃል ሰላም እንደምን ሰነበታችሁ እንደምን ከረማችሁ እንደምን ቆያችሁ እኔ ጋር ሁሉ አሸወይና ሁሉ ሰላም ሁሉ አፖስቶ ነው። ግን አምቡላንሱ ካንተ በር ላይ ተነስቶ ሆስፒታል ሲሄድ እናንተ ጋር ሰላም ነው? ለማንኛውም የዛሬ ቪዲዮቻችንን አይተን እንመለስ። ዳግማዊ በስንቱ ዓለማችን ላይ ስንት ሀገሮች አሉ? ሰባት አንበሳ ዳግማዊ በስንቱ ይሉት ቴንኪው ስላልቀላቀልሽብኝ ራሴን እኮ ነው የደገምኩት። ስማቸውን ጥራ። ኢትዮጵያ፣ አሜሪካ፣ ቻይና፣ እንግሊዝ፣ ዩክሬን፣ እንግሊዝ። ሰባት ስድስት ናቸው። ለትንሽ ተመልጬ ነበር። ዳግማዊ በስንቱ ጭራሽ ሁለት ሆናችሁ ኬት ነው የመጣው? ሀገር ትባላለህ ኢትዮጵያ ትላለህ እንዴ? ሀጂ ምን ልጋብዝህ አለኝ። ምን ልጋብዝህ አለኝ። የስንዴ ዳቦ አልኩት። አሽቃበት ካለ ምን ብሎ ማሽቃበት? ስንወለድ በስንዴ ገንፎ ነው፣ ስንሞት በንፍሮ። አካሄዱን እንኳን ብታይ ሁሉም ወንድ ሲያስመስል ነው እንጂ የስንዴ ዳቦ ይወዳል። ሀጂ ማሽቃበጥም ባለማሽቃበጥም ማንችልበት ሁኔታ ውስጥ ነው ያለነው። እርሶም ለስንዴ ዳቦ ብዙ ባያሽቃብጡ ጥሩ ነው። የገብስ ዳቦ ጥሩ ነው፣ ለጤናዎት የሚመከረው እሱ ነው። ማሜ ይላል ሞላ ለበቃ ከጫፍ እስከ ጫፍ አዲስ አበባ ሞልቶ ፉሪ ሞላ፣ አለም ገና ሞላ፣ ኬንቴሪ ሞላ፣ በዛ በኩል እስከ ሱሉልታ ድረስ ሞላ፣ በዚህ በኩል እስከ ቡራዩ ሞላ። በቃ ያልሞላው ሞላ የሚባለው ስም ብቻ ነው። አረ ሞላ የሚባል ስም ግን እንዴት ይጨንቃል! በጣም ስትረስ አለው። ሞላ የሚባሉ ሰዎች ኦብዘርቭ አድርጋችሁ ወይ ሽጉጥ አላቸው፣ አጠር ብለው ጠቆር ያሉ ደንደን ያሉ ናቸው፣ ጃኬት የሚያደርጉ ሽሮ ከለር 120 ብር እዛ ቦንዳ የሚሸጠው። አለበለዚያ ደግሞ የሆነ ካራ ሶሪያ ምናምን የሚሰሩ ውርድ ጀማዎች የሉ፣ ግራይንደር በግራ እጁ ይዞ ምናምን የሚቆርጥ እንደዚህ አይኑን ጨፍኖ ምናምን። ሞላ ወይ ደላላ ናቸው ወይ ከብት ነጋዴ ናቸው። ሞላ what an amazing name። እኔ እውነቱን ልንገርህ ሞላ ብባል ኮንዶሚኒየም እንኳን ቢወጣልኝ አቤት አልልም። ሞላ what's going on? think about it። አስቡበት። ስማችሁ ከየት ነው የመጣው? በጣ ፈንታ ነው። ስም ሊቀየር ይችላል። ሞላ ከሞላ እኮ ተኮላ ይሻላል። ተኮላ በቃ አስቀይሮስም ቢያንስ ተን ብታነሳው ኮላ ይወጣዋል። አስቡበት። እኔ እንደው እንደምን መከራችሁ ሰው ዝም ብሎ በስማችሁ ብቻ ለምን ይጠላችኋል? ለምን ይፈራችኋል? ሞላ ቢባል እኮ ስንት ቀና አለ፣ ስንት ሀብታም አለ። እኔ ሞላ ጋር ተቀጥሬ 10 ሺህ ብር ከምናገኝ ከነድህነት ይባክ ይሻለኛል ነው የሚለው ሰው። ኪሩቤል፣ ዳኒ፣ ዴቭ የሚባሉ ልጆች ሞላ ያው ማሜ ካነሳው ይቀር ሞላ። በነገራችሁ ላይ በህልማችሁ ይመጡ የሚያስጨንቋቸው ሞላ የሚባሉ ሰዎች ናቸው። ሞላ አልሞላ አረ ነው አይነው። ግራይኔ ይታያል፣ ይታያል፣ ይታየኛል። ይዛል አላያስኩም። ውጣ ይባሉ ይንቀሳቀሳል እንዴ ይባል። በነገራችሁ ላይ መንግስት ግን አንድ ሊያስብበት የምፈልገው ነገር አለ። ጀስት መንግስት በየጊዜው ፖሊሲዎችን ያወጣልና እነዚህ ፖሊሲዎች ግን እየተመቹ ያሉት ለህዝቡ ሳይሆን ወይም ለመንግስት ሳይሆን ለእንደነዚህ አይነት ሰዎች ይታሰብበት። የለቅሶ ቤት ንፍሮ እንዴት ይጣፍጣል ብለህ ታውቃለህ አይደል? አንድ ቀን እኮ ንፍሮ አንተ ቤት እስኪሰራ ነው። ያኔ ምን ያህል መራራ እንደሆነ ይገባል። የአምቡላንስ ድምጽ መንገድ ላይ ስትሰማ በጣም ይረብሻል አይደል? አዎ። አንድ ቀን ግን አምቡላንሱ ካንተ በር ላይ ተነስቶ ወደ ሆስፒታል ሲሄድ ግን ያን ጊዜ ምን ያክል የነፍስ ውጪና ነፍስ ግቢ ድምጽ እንደሆነ ትረዳለህ። አዝናለሁ አልቻልንም የሚለውን ድምጽ ዝም ብሎ አሁን ስትሰማው ተራቃል ነው አይደል? ግን የምትወደውን ሰው ድንገተኛ ክፍል እያከመ ያለ ዶክተር በሩን ከፍቶ ወጥቶ ላንተ ሲነግርህ ግን ትርጉሙ በጣም ሌላ ነው። አየህ፣ አንዳንድ ጊዜ በህይወታችን በዚያ ቦታ ላይና በዚያ ጊዜ ውስጥ እስካልሆነን ድረስ የማንረዳቸው በጣም በርካታ ነገሮች አሉ። ለዛ ነው በምታየው ነገር ሁሉ አትፍረድ የሚባል። ማህበራዊ ሚዲያ ላይ በምታየው ቪዲዮ ሁሉ ገብተህ ሐሳብ ለመስጠት አትቸኩል። አንዳንዴ ፊት ለፊት ከምናያቸው ነገሮች ጀርባ ብዙ ያልተረዳናቸው ስሜቶችና ብዙ ያላየናቸው ነገሮች አሉ። ይመቻችሁ። እውነት ነው። ሰው ታገተ እንሳለቃለን፣ ሰው ሞተ እንሳለቃለን፣ ሰው ተራበ እንሳለቃለን፣ ሰው ተቸገረ እንሳለቃለን። እውነት ነው። ሁሉም ነገር ስሜቱን ህመሙን የሚገባን እኛ ጋር ሲደርስ ብቻ ነው። ሌሎች ሰዎች ጋር ያንን ስሜት ያንን ችግር ያንን ጉዳት ስናየው በቃ ጀስት እንደ ተራ ወሬ እንደ ተራ ነገር አድርገን ነው የምናሳልፈው።
እና እባካችሁ በተለይ መንግስት፣ የሃይማኖት አባቶች፣ መላው ህዝብ በሙሉ በቃ እያንዳንዱ ስለሚሰሙ መጥፎ ነገራቶች በሙሉ የሆነ አለ አይደል ከልባችን ልናዝን ልናወግዝ ያን ነገር እንዳይፈጠር ማድረግ ይጠበቅብናል። እውነት ነው፣ የምር እውነት ነው። መራብ፣ መጠማት፣ መገደል፣ መሞት፣ መግደል፣ ማሳደድ፣ ማባረር፣ ማፈናቀል፣ ማዋከብ እንደ ኢትዮጵያ ኖርማል የሆኑበት ዘመን ላይ ነው ያለነው አሁን በዚህ ዘመን። ስለዚህ እባካችሁ ማለት ለእያንዳንዱ ነገር ሪል እኔ ጋ ነው እኔ ጋ ነው በቃ እኛ ራሳችን ጋር እንደተፈጠረ አድርገን ነው ማሰብ ያለብን። ጀስት አሁን ኖርማል መኪና ተገለበጠ ሰዎች ሞቱ ሲባል ጋዜጠኛው እንደ ኖርማል ነው የሚያነበው። ሰዎች ተገደሉ ሲባል ጋዜጠኛው እንደ ኖርማል ነው የሚያነበው። ጀስት ይሄ ኖርማል እንደ ተራ ዜና። አንድ ሰው ሞተ ሲባል እኮ ድሮ እናውቃለን እኮ በጣም በቃ የሆነ አለ አይደለ የሆነ ልብ በሚሰብር አነባብ ነበር ዜና እንኳን ስቲል የሚነበብ። አሁን ላይ ግን 27 ሰዎች ሞቱ በመኪና አደጋ ኖርማል ተደርጎ ነው የሚወራው። ይሄ ለምን ሆነ ብለን መጠየቅ ይጠበቅብናል ፕሊዝ። ብዙ ወላጅ ኢትዮጵያ ውስጥ ማለት ዳምፕ የሚሆንብኝ ሮቦት የወለደ ይመስል እኔ በፈለኩት ወይ ሂድ፣ እኔ በፈለኩት ተማር፣ እኔ የፈለኩትን አግባ ምናምን። ብዙ ሰዎች እንደዚህ ናቸው፣ ለወላጆቻቸው ሮቦት ናቸው። ከዛ በኋላ ራሳቸውን ሲችሉ ዓለም ግራ ትገባቸዋለች። ምክንያቱም ምንም በራሳቸው የወሰኑት ውሳኔ የለማ። ከድሮ ጀምሮ አባት ደስ የሚለውን ነው የወሰኑ የኖሩት፣ አባት ደስ የሚለውን ነው የኖሩት። ሶ ህይወት ላይ አይድል ይሆናሉ። ስለዚህ ልጅ አንደኛ መደመጥ አለበት።